ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ዩቲዩብ ቤተሰብ ቻናል እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ባላችሁበት ሰላም 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 ብትበል አረጉት ነው። ምንድነው የሚሰማው? ሀቂቃ ሁሉ ነገር በሚዲያ ይወራል። ውሸት ነው እውነት ነው ሲባል የሚሰማው ነገር በጣም ጉድ ነው። በትዳር መሃል ላይ እባካችሁ አትግቡ። አሁን ነገሩ ባለ ጉዳዮች እያሉ አሁን መሰለን አብርሽና ሩታ አዲስ የመጣች ነፂም ያው አቤቱታ እያቀረበች ነው። ግን ከማቅረቧን በፊት እባካችሁ በተለይ እኛን የምናወዛግበው ሚዲያ ላይ ያለው ችግር ተነጋግሮ በንግግር ይፍቱ። ምክንያቱም ቀልድ አይደለም፣ ትዳር ነው እና በዚህም ደግሞ የሴት ልጅ ጥቃት ይብቃ። አሁን ይፋ የወጣው እውነትም የበፊትም ሆነ የአሁንም ሆነ አብርሽ ነው ተብሎ ያው ነፂም ያላትን እያለቀሰች ነው። ሀቂቃ በሴትነት በጣም ነው ሴቶች በጣም ነው የሚያሳዝኑት። ለምን እኛም ሴት ልጅ ነገ በእኛ ምን እንደሚደርስ አይታወቅም እና ስለዚህ ፍቱን አላህ ሀቁን ያውጣው። ግን እባካችሁ በተለይ አሁን ሚዲያ ላይ እኛ ነን የአንዱን ሀሳብ አንዱን ስንል ነገራቶቹ ራሱ መፈታት አልተቻሉም። ስለዚህ የባሰ የከፋ እኔ አሁን በዚህ የከፋ ነገር ሳይሄዱ በፊት እባካችሁ ያለው ነገር እኛ እርስ በራሳችን ባናጋንነው ባናስቀባበል እርስ በራሳችን ጥሩ ነው። ግን በዚህ አጋጣሚ ብዙ ትምህርት የምንወስድ ይኖራል። በዚህ ሁኔታ ብዙ ወንዶች በሴቶች ላይ የሚጫወቱ ይኖራሉ። 2 ላይፍ 3 ላይፍ ይይዙና ትዳራቸው ላይ አንዷን ለጊዜያዊ አንዷን ለትዳር እያሉ የሴት ልጅም ጥቃት ይብቃ። ሴቶችም እኛም ራሳችን ማወቅ አለብን። ግን ይሄ እውነት ከሆነ ግን አሁን በዚህ በተለይ አሁን የጉታጀራ ልጆች አሁን በዚህ ሚዲያ እንደዚህ ከሆነ እርስ በርስ እኔ እንደዚህ ከቀጠረ ነገሩ እንደዚህ ከባሰ በዚህ ሚዲያ ላይ እንደዚህ ከሆነ የጉታጀራ ልጆች እርስ በራሳቸው መገዳደሉ የሰው ደም መጥፋቱ አይቀርምና ያለው ነገር ቤተሰብም ገባ ሽምግልናም ገባ ያለው ነገር ቢፈቱ ነው የሚለው። ለሩታም ጥሩ አይደለም እውነት እርግዝና ማለት እናት የሆኑትም ያውቃሉ። እና እኛም ካየነው መሰለን አካባቢያችን ጎረቤታችን ጓደኝ ዘመድም ባየነው እርግዝና በአሁኑ ሰዓት ያለው እንኳን ሳይጠነክር ከጠነከረም በኋላ ጭቅጭቅ አይፈልግም። ንዴት ነው ይሄ በዚህ ላይ ሩታ እንደዚህ ስትሆን የሆነ ነገር ችግር ቢፈጠር ለራሷም ለህይወቷም ለልጇም አደጋ ላይ ነው። እባካችሁ አሁን እኔ ሩታም ሀቅ አላት ነፂም ሀቅ አላት። ሀቂቃ ከተናገርን በቃ ያለፈም ጉዳይ ከሆነ ያለፈ ጉዳይ ሆኖ ተስፋ ባይሰጥ ኖሮ የባለፈ እንደተለያዩ ነገር ቢሆን ኖሮ እንደዚህ ሚዲያ ወጥታ እንደዚህ ታረክሳለች ብዬ በሴትነቴም አልገምትም። እና በቃ በጣም ነው እኔ ሀቂቃ ልቤ በጣም ተሰብሯል። ከሌላም ጊዜ ከባሰውም ከሰማሁት ካየሁት ሚዲያ ላይ ካየሁት ነገር የዚህ በጣም የከፋ ነው። እና እባካችሁ በቻልን አቅም ቤተሰብ የሆናችሁ ጉዳዩን ገብታችሁ በትክክል የማንንም ሳትገፉ ማንም ወደ ሌላ ጸብ ወደ ሌላ መፋጃት መደባደብ ሳይሄዱ እባካችሁ እኔ ባለኝ ልለምናችሁ እባካችሁ ገብታችሁ ነገሩን አስተካክሉት። በቃ ሁለቱም የተበደለ ከሆነ አብርሽ አንተም ጥፋትህን አምነክ የበፊትም ያለፈም ነገር ቢሆን ለሩታም ስትል ለሰም ያለው ነገር ይቅርታ ጠይቅ ነው የሚለው። ግን በዚህ ሁኔታ እወቁ ሴቶች ንቁ። በጣም ነው የሴት ህይወት ጥቃት ይብቃ። ሴት ማለት እናት ናት። ሴት ማለት እህት ናት። ሴት ማለት ሚስት ናት። ይሄን እንደዚህ በተለይ ይሄ ቀላሉ ነው ማለትም ይቻላል። የበለጠም ጉድ የሚሰሩ ወንዶችም አሉ።
እባካችሁ ነው የሚላችሁ። ሴት እህቶቻችን እንደዚህ አታድርጉ። እንግዲህ ፍርዱን ከላይ ያምጣው። መረጋጋት በመነጋገር ምንም የማይፈታ ነገር የለም። ይቅርታ በመጠየቅ ካታ ጥፋተኛ ያም ሰው ጥፋተኛ የሆነው ሰው ባይ ጥፋትን ባየው ይቅርታ ከጠየቀ ነገሩ ይፈታልና ሩታዬ አንቺም ተረጋጊ። እንደዚህ ሆኖ ማልቀስ ምናምን መፍትሄ አይገኝም። አሁን አንቺ አደጋ ላይ ነው ያለሽው። ያው ፈጣሪ ነው የሚጠብቀው፣ ግን በዚህን ጊዜ ጭንቀት ምን የሚያስፈልግበት ጊዜ አይደለም። ራስሽን ሆርሞኖሽን ተቆጣጥረሽ ራስሽን ትሪት ለማድረግ ራስሽን በታዘና ለማድረግ ነው። እነዚህ አንቺም ሴት ልጅ ነሽ፣ ተረጋጊ ነው የሚልሽ። በቃ የሆነው ያለፈው አለፈ። አሁንም ቃል ሰጥቶሽ ከሆነ በቃ ያለፈውም ነገር ሆነ ካልቋጫችሁትም ነገሩ እንደምስተካከል አድርጉት። በተለይ እንደዚህ አይጋነኝም ነበረ ሚዲያ። እኛ ነን አንዱ ለአንዱ ስንፈርድ አንዱ ለአንዱ ስንል በጣም ከባድ ነው እና ነገሩን ያባባስ ነው። እባካችሁ እባካችሁ በዚህ ነገር የሰው ደም ሳይፈስበት ነገሩን ፍቱ ትላሉኝ። እንግዲህ ባላችሁበት የአላህ ሰላም የአላህ እዝነት በእናንተ ይሁን። ፍርዱን ከላይ ኸይሩ ነገር ደስታውን ያበሸረን። በጣም ነው ነገሩ የሚያስጠላው እና በተለይ ሴቶች ራሳችሁን ጠብቁ። በቃ 4 ነው። ራሳችን ጠብቁ። ትዳር ለሌላችሁ አላህ ኸይረኛው ትዳር ይወፍቃችሁ። ሰላም የሆነበት ጤና የሆነበት ትዳር ይወፍቃችሁ። ላላችሁም አላህ እድሜ ጤና ይስጣችሁ። ላላችሁም እንግዲህ ምንድነው ከድብቅ እንደዚህ አይነት ፈተና አላህ ይጠብቀን እላችኋለሁኝ። ባላችሁ በሰላማችሁ ይብዛ።